በኦሮሞ ብሔረሰብ አስተዳደር በባቲ ወረዳ በጫጫቱ ቀበሌና በአፋር ክልል አጎራባች ከአዳር ወረዳ አጎራባች ቀበሌ ማህበረሰብ ጋር ለ10 ዓመታት ሳይፈታ የቆየውን ግጭት በዛሬው ዕለት በእርቀ ሰላም እልባት እንዲያገኝ ተደርጓል። በእርቀ ሰላም ፕሮግራሙ ላይ የተገኙት የባቲ ወረዳ ዋና አስተዳዳሪ አቶ ሰይድ አህመድ እና የአዳር ወረዳ የሰላምና ህዝብ ጸጥታ ጽህፈት ቤት ኃላፊ ያሲን እስማኤል መሐመድ ለዝግጅት ክፍላችን እንደተናገሩት ለ10 ዓመታት የቆየውን የእርስ በርስ ግጭት ለመፍታትና ወንድማማችነትን አብሮነትን ለማጠናከር የሚያስችል የመጨረሻ የእርቅ ሰላም ፕሮግራም በዛሬው ዕለት ችግሩ በተፈጠረበት በሁለቱም አዋሳኝ አካባቢ ኢላ ለጣሂር ጎጥ ላይ በተሳካ ሁኔታ ተካሂዷል ብለዋል። እርቀ ሰላሙ ይሳካ ዘንድ የባቲ ወረዳና የአዳር ወረዳ የሰላም ኮሚቴዎችና የሀገር ሽማግሌዎች በርካታ የምክክር መድረክ ማካሄዳቸው ለተገኘው ውጤት አስተዋጽኦ የጎላ ነው ብለዋል። ይህ እርቀ ሰላምና የህዝብ ለህዝብ ግንኙነት በባለቤትነት ኃላፊነቱን ወስደው የሰሩት የሁለቱም ወገን የሰላም ኮሚቴዎች፣ አባገዳዎች፣ የጎሳ መሪዎች፣ የሀገር ሽማግሌዎች ያለማንም ጣልቃ ገብነት እርቀ ሰላሙ ተፈጻሚ እንዲሆን ለማስቻል የደከሙት ድካም ፍሬ አፍርቶ ለውጤት መብቃቱ እንዳስደሰታቸው ተናግረዋል። በዚህ እርቀ ሰላምና የህዝብ ለህዝብ መርሃ ግብር ላይ የተገኙት የሁለቱም ወገን የሃይማኖት አባቶች እንደተናገሩት እነዚህ ሁለት ወንድማማች ህዝቦች እየተጋቡ የተዋለዱ የተዛመዱና የአንድ ሃይማኖት ተከታይ የሆኑ የማይነጣጠሉ መሆናቸው ከልባቸው አምነው እርቀ ሰላሙን መቀበላቸውን ተናግረዋል። ሁለቱ ወንድማማች ህዝቦች ከሰላም እንጂ ከግጭት ምንም አይነት ትርፍ እንደማይገኝ ካለፉት 10 ዓመታት በቂ ትምህርትም የወሰዱበት ነው ብለዋል። እርቀ ሰላሙን የፈጸሙት አካላት በሰጡት አስተያየት እርቀ ሰላሙን በማፍረስ ለ10 ዓመታት ለቂም በቀል በመፈላለግ አራርቁን ወደ ነበረው ግጭት ዳግም አንመለስም። አሁን ያሳካነውን እርቀ ሰላም ሊያውኩና ሊያደፈርሱ የሚችሉትን ጎሳዎች እንዳይኖሩ ከመቼውም ጊዜ በላይ ሰላማችን ዘብ እንቆማለን፣ አጥፊም ከተገኘ ለህግ አሳልፈን እንሰጣለን ሲሉ ተናግረዋል። የእርቀ ሰላም ፕሮግራሙ ሁለቱ ወንድማማች ህዝቦች በጋራ ማዕድ በመቋደስና የዱዓና የአውፍታ ፕሮግራም በማካሄድ ተጠናቋል።